ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የፓርላማ አባሉ ዶክተር ደሳለኝ ጫኔ በክህደትና በባንዳነት በቀረቡባቸው ትችቶች ምላሽ ሰጥተዋል። ዝርዝር አለ። ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይም የመሳተፍ መብት የላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናግረዋል። እናደርሳችኋለን። በምስራቅ አፍሪካዊቱ ሀገር ታንዛኒያ አወዛጋቢውን አጠቃላይ ምርጫ ተከትሎ በዋና ከተማዋ ዳሬ ሰላምና በሌሎች ከተሞች ግጭት ተባብሶ መቀጠሉ ተገለጸ። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የሐዘን መግለጫ ወጥቷል። በዝርዝሩ የምትሰሙት ይሆናል። ህወሓት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠንቅቋል። ዝርዝር አለ። በአዲስ አበባ የመንግስት ሹፌሮች ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመጣስ እንዳስቸገሩት የከተማ ትራፊክ ማኔጅመንት ባለስልጣን ገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በትላንትናው ዕለት ለ5 ቀናት የሥራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብፁ ፕሬዝዳንት አልሲሲ ለኢሳያስ አፈወርቄ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላችኋል። የምትሰሙት ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ህወሓት የፕሪቶሪያ የሰላም ስምምነት ከምንጊዜውም በላይ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያ የሰላም ስምምነትን እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ህወሓት ጥቅምት 20 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎችን ወደ ቀያቸው እንዳይመለሱ ማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያው የሰላም ስምምነት ባለው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ህወሓትን የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከማዋል ይልቅ ለወታደራዊ እንቅስቃሴዎች በማዋል መወንጀሉ ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በትላንትናው ዕለት ለ5 ቀናት የሥራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የግብፁ ፕሬዝዳንት አልሲሲ ለኢሳያስ አፈወርቄ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ገልጸውላቸዋል። ኢትዮጵያ በአንድ ወቅት በወደብ ጉዳይ ከሶማሊያ ጋር አለመግባባት በገጠማት ሰዓት ፕሬዝዳንት አልሲሲ አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ የሚል ተመሳሳይ ምላሽ መስጠታቸው ይታወሳል። በተያያዘ ዜና የኤርትራው ፕሬዝዳንት ወደ ካይሮ አቅንተው ከአልሲሲ ጋር ከተገናኙ በኋላ እዛው ግብጽ ውስጥ ዳር አልዳውድ ወደሚባል ከፍተኛ የሕክምና ተቋም በማምራት አጠቃላይ የጤና ምርመራ ሲያደርጉ መታየታቸውን የግብጽ ሚዲያዎች ዘግበዋል። በአዲስ አበባ የመንግስት ኮድ 4 ተሽከርካሪዎች የትራፊክ ህግ በመጣስ እንዳስቸገሩ የከተማው ትራፊክ ማኔጅመንት ባለስልጣን ገለጸ። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማዋን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነ ባለስልጣኑ አስታውቋል። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ህግን በመጣስ ህግና ደንብን በማስከበር ሂደት ትልቅ እንቅፋት እየፈጠሩባቸው እንደሆነም ገልጿል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሾፌሮች መቀጣታቸውን ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥር ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብለዋል። አቶ አያሌው አክለውም እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጸዋል። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ዞን በእምነቱ ተከታዮች ላይ የደረሰውን ግድያና ጥቃት አስመልክቶ ላወጣው መግለጫ ምላሽ ሰጥቷል። ካውንስሉ ድርጊቱን ኢሰብአዊ ሲል በጽኑ ያወገዘ ሲሆን ለተጎጂ ቤተሰቦችም የሐዘን መግለጫ ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅምት 17 ቀን 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች የእምነቱ ተከታዮች ላይ ያነጣጠረ ግድያና ድብደባ መፈጸሙን ማስታወቁ ይታወሳል። ይህን ተከትሎ መግለጫ ያወጣው የወንጌል አማኞች ካውንስል በዜጎች ላይ በእምነታቸው ምክንያት የሚፈጸሙ ማንኛውንም አይነት ጥቃት ፈጽሞ ተቀባይነት የሌለውና የሀገርን የቆየ የመቻቻል እሴት የሚሸረሽር መሆኑን ገልጿል። ቤተሰቦቻቸውን በሞት ላጡ የአካል ጉዳት ለደረሰባቸውና በመንፈስ ለተጎዱ ወገኖች ሁሉ እግዚአብሔር መጽናናትን እንዲሰጥ ከልብ እንመኛለን ብሏል። የካውንስሉ መግለጫ የወንጌላውያን አማኞች ካውንስል ይህን መግለጫ ያወጣው በሃይማኖት ተቋማት መካከል እየተጠናከረ የመጣውን የአንድነትና የህብረት ስሜት የሚያሳይ ወሳኝ እርምጃ ተደርጎ ተወስዷል። ጥቃቱ በአንድ እምነት ተከታዮች ላይ ያነጣጠረ ቢሆንም ችግሩ የሁሉም ኢትዮጵያውያን ሰላምና ደህንነትን የሚመለከት መሆኑ የሚያመለክት ነው ሲሉ የማህበራዊ ጉዳይ ተንታኞች ይገልጻሉ። ይህ የካውንስሉ መግለጫ የኦርቶዶክስ ቤተክርስቲያን መንግስት የዜጎችን ደህንነት እንዲያስከብርና ወንጀለኞችን ለህግ እንዲያቀርብ ላቀረበችው ጥሪ ድጋፍ የሚሰጥና የጋራ ድምጽ የሚያሰማ ነው ተብሏል። በምስራቅ አፍሪካዊቱ ሀገር ታንዛኒያ አወዛጋቢውን አጠቃላይ ምርጫ ተከትሎ በዋና ከተማዋ ዳሬ ሰላምና በሌሎች ከተሞች ግጭት ተቀስቅሷል። የግጭቱ መነሻ ዋነኛ ተቀናቃኝ የፖለቲካ ፓርቲዎች ከውድድር መታገዳቸውና በመላ ሀገሪቱ የኢንተርኔት አገልግሎት መዘጋቱን ተከትሎ ነው። የዳሬ ሰላም ፖሊስ ተቃዋሚዎችን ለመበተን ሕያው ጥይትና አስለቃሽ ጭስ መጠቀሙን የዓይን እማኞች መናገራቸውን ሮይተርስ ዘግቧል። አምነስቲ ኢንተርናሽናልን የጠቀሰው አልጀዚራ በበኩሉ በግጭቱ ቢያንስ የሁለት ሰዎች ህይወት ማለፉን አስታውቋል። መንግስት የሰዓታት እላፊ ገደብ የጣለ ሲሆን ኔት ብሎክስ የተሰኘውን የዓለም አቀፍ ተቆጣጣሪ ተቋም ድርጊቱን በመላ ሀገሪቱ የተደረገ ዲጂታል እገዳ ሲል ገልጾታል። ግጭቱ የተቀሰቀሰው ፕሬዝዳንት ሳሚያ ሱሉሁ ሐሰን ለመጀመሪያ ሙሉ የስልጣን ዘመናቸው በሚወዳደሩበት ምርጫ ላይ ነው። የምርጫ ኮሚሽን ዋነኛውን የተቃዋሚ ፓርቲ ቻዴማንን ከውድድር ውጭ ያደረገ ሲሆን ሁለተኛው ትልቅ ተቃዋሚ ፓርቲ የሆነው የኤሲቲ ዋዛሌንዶ እጩም እንዲሁ ከውድድር ታግዷል። የመንግስት ባለስልጣናት በጉዳዩ ዙሪያ እስካሁን ይፋዊ መግለጫ አልሰጡም። ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይም የመሳተፍ መብት የላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። የግብጽ የውጭ ጉዳይ ሚኒስቴር በድር አልሃቲ ይህን የተናገሩት አልአረቢያ ኔት ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ነው። በቃለ ምልልሳቸው እንደገለጹት የቀይ ባህርን ወደፊት አስተዳደር በተመለከተ ግብጽ ከሳውዲ አረቢያ ጋር ምክክር እያደረገች ትገኛለች። ግብጽና ሳውዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸው የውሃ ኮሪደር በተመለከተ ደህንነቱንና መረጋጋቱን የማረጋገጥም ኃላፊነት አለባቸው ብለዋል። ቀይ ባህርን የማስተዳደር መሰረታዊ ኃላፊነት ያለባቸው እነዚህ ሀገራት መሆናቸውን ጠቅሰዋል። የውጭ ጉዳይ ሚኒስቴሩ በቃለ ምልልሳቸው ቀይ ባህርን የሚዋሰኑ 8 ሀገራት ብቻ መሆናቸውን ገልጸው እነዚህም ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳኖስና ፍልስጤም መሆናቸውን ዘርዝረዋል። ጨምረውም ኢትዮጵያ የቀይ ባህር ወሰን ተጋሪ ሀገር ባለመሆኗ በባህሩ አስተዳደር ውስጥ የመሳተፍም ሆነ ጣልቃ የመግባት መብት እንደሌላትም ገልጸዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በቅርቡ በፓርላማ ለጠቅላይ ሚኒስትር ባቀረቧቸው ጥያቄዎች መነሻነት የኤርትራ ወኪልና ባንዳ የሚሉና ሌሎች ክሶች ከገዢው ፓርቲ ደጋፊዎች ከቀረቡባቸው በኋላ ዝርዝር ምላሽ ሰጥተዋል። ዶክተር ደሳለኝ የትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም በሚል ርዕስ ባወጡት መግለጫ ትችታችን የሀገርና የሕዝብን ጥቅም መሰረት ያደረገ እንጂ በቅጥረኝነት የመጣ እንዳልሆነ አስረድተዋል። ዶክተር ደሳለኝ የቀረቡባቸውን የአስመራ መንግስት ወኪልና ባንዳ ነህ የሚለውን ክስ መሰረተ ቢስና ተራ ስም ማጥፋት ሲሉ አጣጥለውታል። ይህ የፖለቲካ ትችት በክህደት ስም ለማኮላሸት የሚደረግ አሳፋሪ ሙከራ ነው ብለዋል። የቤተሰቦቻቸው ታሪክ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ የጀግንነት ታሪክ መሆኑን የገለጹት ዶክተር ደሳለኝ አባታቸው፣ ወንድሞቻቸውና ቅድመ አያቶቻቸው በዘውዳዊ ስርዓት በደርግና በኢህአዴግ ዘመን ሀገርን በጀግንነት ያገለገሉ ወታደሮችና አርበኞች እንደነበሩ አስታውሰዋል።
ከእኔም ሆነ ከቤተሰቤ ታሪክና ሴት ጋር ባንዳነት ባዳ ነው፣ እኛ ቤት ባንዳ የለም በማለት ክሱን በጽኑ አስተባብለዋል። ለጠቅላይ ሚኒስትር ያቀረቡት ጥያቄ ዋና ዓላማ መንግስት አጣዳፊ የሆኑ የውስጥ የጸጥታና የኢኮኖሚ ችግሮችን ወደ ጎን ብሎ የባህር በር አጀንዳ ላይ ማተኮሩ ስልታዊ ስህተት መሆኑን ለማሳየት እንደሆነ ገልጸዋል። ኢትዮጵያ የባህር በር ማግኘቷን እንደሚቃወሙ ለቀረበባቸው ሌላኛው ክስ ምላሽ ሲሰጡ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የምቀበለው ነኝ በማለት በፓርላማ ንግግራቸው በግልጽ መናገራቸውን አስታውሰዋል። ተቃውሟቸው የባህር በር የማግኘት ሐሳብ ላይ ሳይሆን መንግስት ጉዳዩን በያዘበት ዘዴ ላይ መሆኑን አብራርተዋል። መንግስት የባህር በር እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራት ነው ሲሉ የተቹት ዶክተር ደሳለኝ የእሳቸው አቋም ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል መሆኑን አረጋግጠዋል። ሀገሪቱ በውስጥ ጦርነት ተወጥራ ባለችበት ሁኔታ ቅድሚያ ለለውጥ ሰላም መስጠት ሲገባ በባህር በር ስም ሌላ የውጭ ጦርነት ውስጥ መግባት እንደሌለበት አሳስበዋል። ሁልጊዜ ትችት ብቻ እንደሚያቀርቡና አማራጭ ሐሳብ እንደሌላቸው ለሚቀርብባቸው ትችትም በፓርላማ ንግግራቸው ውስጥ ግልጽ አማራጭ የፖሊሲ አቅጣጫዎችን ማቅረባቸውን ገልጸዋል። በጸጥታ ጉዳይ ለአማራና ለኦሮሚያ ክልሎች ችግሮች ከወታደራዊ አማራጭ ውጪ ፖለቲካዊ መፍትሄ እንዲፈለግና መንግስት ከታጠቁ ቡድኖች ጋር የገባበት ሁኔታ በድርድር እንዲፈታ ጥሪ ማቅረባቸውን ገልጸዋል። የኑሮ ውድነትን ለመቆጣጠር መንግስት አዲስ እቅድ እንዲያቀርብና ሚዛናዊ የፊስካል ፖሊሲ እንዲከተል ግፊት ማድረጋቸውን አክለው ገልጸዋል። በንግግራቸው ሲቀጥሉም የመንግስት ትኩረት የውስጥ የፖለቲካ ግጭቶች በመፍታት ላይ እንዲሆንና የውስጥ ሰላም የውጭ ስኬት መሰረት ነው የሚለው መርህ እንዲከተል መጠቆማቸውን ዘርዝረዋል። የሚያቀርቡት ትችት ለሀገርና ለህዝብ ጥቅም የቆመ ህጋዊ የፖለቲካ ትችት መሆኑን የገለጹት ዶክተር ደሳለኝ የገዢው ፓርቲ ኃላፊነትም ለቀረቡበት ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት እንጂ ትችትን በክህደት ክስ ለማፈን መሞከር እንዳልሆነ አስገንዝበዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር እንቆዩ።